በመካከለኛው ምስራቅ ሰማይ ስር የሰላም ወፎች በጦር አውሮፕላኖች ድምጽ ተውጠዋል። የጦር ደመናው ከመቼውም ጊዜ በላይ አጥልቷል። እንደ ሮይተርስ እና አፕ ያሉ የዓለም ግዙፍ የዜና ተቋማት ከቴሌ ኤፒቢ እና ከዋሽንግተን ቤተመንግስት እያፈሰሱት ያሉት መረጃ አንድን አስፈሪ እውነታ ያመላክታል። የኢራኑ መሪ አያቶላ አሊ ካሚኒ እና የእስራኤሉ ቤንያሚን ኔታንያሁ ለታሪክ የማይረሱ ግብግብ ለመቅጠም ቃታ ላይ ናቸው። በሌላ በኩል ወደ ዋይት ሃውስ በታላቅ ድል የተመለሱት ዶናልድ ትራምፕ ለዓለም ያስተላለፉት የመጨረሻ ማስጠንቀቂያ ምንድነው? በዛሬው ቪዲዮአችን ይህንንና ይህንን የመሳሰሉ ነገሮችን ማሰማችሁ ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ሰላም ጤና ይስጥልኝ። እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ የምናመራ ይሆናል። የእስራኤል መከላከያ ሚኒስትር ዮአብ ጋላንቲ ለጠላቶቻችን የምህረት ጊዜ አልፏል ሲሉ ቴሄራን ደግሞ ማንኛውም ጥቃት ዳግም ለማያንሰራራ አጸፋ ይዳርጋቸዋል የሚል ዛቻ እያሰማ ነው። ዓለም አሁን በሁለት ጎራ ተከፍላለች። ፕሬዚዳንት ትራምፕ አሜሪካ ለእስራኤል ያላትን ታማኝነት ዳግም ሲያረጋግጡ፣ ሩሲያና ቻይና ግን ቀጠናው ወደ አመርነት እንዳይቀየር በሚል ስጋት አውሮፓን እያነጋገሩ ነው። ይህ ፍጥጫ መሬት ላይ ብቻ የሚደረግ ሳይሆን በሳይበርና በሰው ሰራሽ ዘመናዊ የጥፋት ድግስ እየሆነ መምጣቱ ዳግም ጭንቀቱን ወደ ሰማይ ሰቅሎታል። ከጦርነቱ በስተጀርባ ሌላኛው ትልቅ ግንባር የዓለም ኢኮኖሚ ነው። በመካከለኛው ምስራቅ የምትነሳ እንዲት ፍንጣሪ በየቤታችን ያለውን የኑሮ ውድነት ሰማይ እንደምትሰቅለው እየታወቀ ነው። የሆርሙዝ ባህር ስላጤ ከተዘጋ የነዳጅ ዋጋ ታይቶ በማይታወቅ ሁኔታ ይናራል። የዓለም ገንዘብ ድርጅቶች ስጋታቸውን እየገለጹ ያለ ሲሆን ይህ ፍጥጫ በዲፕሎማሲ ካልበረደ የዓለም ገበያ ሊቋቋም የማይችለው ቀውስ ውስጥ ይገባል እያሉ ነው። የጦርነቱ ሰለባ ተዋጊዎች ብቻ አይደሉም፣ የኔና የናንተ ኪስ ጭምር እንጂ። ከዋይት ሃውስ የተገኙ ምስጢራዊ መረጃዎች እንደሚያመላክቱት የፕሬዝዳንት ትራምፕ ዲፕሎማቶች ጦርነቱን ለማስቆም ከጀርባ ከፍተኛ ግፊት እያደረጉ እንደሆነ ነው። ሆኖም ግን ትራምፕ የሚከተሉት የከፍተኛ ጫና ስልት ኢራንን ይበልጥ እያስቆጣት እንደሚገኝ ያስታውቃል። መሬት ላይ ያለው እንቅስቃሴ ግን ሌላ ታሪክ ይናገራል። የጦር አውሮፕላኖች ሞተራቸውን አስነስተዋል። የጦር መርከቦች ቦታቸውን ይዘዋል። ዓለም አሁን ያለችው በሰላምና በጦርነት መካከል ባለችው ቀጭን መስመር ላይ ብቻ ነው። ውድ የብርሃን ኒውስ ቤተሰቦች የዛሬው መረጃዎቻችን ይህንን ይመስሉ ነበር። እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ ያጋሩኝ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። መልካም ቆይታ።